ቲቸሬሽ የዩቲዩብ ቻናል በሰላም መጣችሁ። በዚህ ቻናል መሰረታዊ የሆኑ የአማርኛና እንግሊዘኛ ቋንቋ ትምህርቶች ከመሰረቱ ከፊደል ቆጠራ ጀምሮ እስከ ቃላት ምስረታ እንዲሁም አረፍተ ነገሮችን እና የተለያዩ ንግግሮችን አጠቃቀም በአጠቃላይ በቋንቋው ክህሎትን ለማዳበር ታስቦ የከፈተ ቻናል ነው። ኦንላይን ባላችሁበት ሆናችሁ መማር ለምትፈልጉ ከታች ባለው የስልክ አድራሻ በተለያዩ የሶሻል ሚዲያ አማራጮች ማለትም በኢሞ፣ ዋትስአፕ፣ ቴሌግራም መማር ትችላላችሁ ማለት ነው። ዛሬ ይዤላችሁ የመጣሁት የአማርኛ ትምህርት ነው። ቀጥታ ወደ ዕለቱ ትምህርት ነው የምወስዳችሁ። ዛሬ ያመጣሁላችሁ ፊደል ሰ እስከ ዘሮቿ ወይም እስከ ቤተሰቦቿ ሰባቱንም ቤት የቃል መጀመሪያ አድርገን ቃላት ምስረታ እንለማመዳለን። አብራችሁን ቆዩ። በድጋሚ ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። እንግዲህ ሰባቱ የሰ ቤተሰቦች እነዚህ ናቸው። በእያንዳንዳቸው የተመሰረቱ ቃላትን ነው የምናየው ማለት ነው። እሺ ሰ፣ ሰላም አንደኛ የሰ ቤት፣ አራተኛ የለቤት፣ ስድስተኛ የመቤት ም። ሰላም ፈጠን ብለን ስንጠራቸው እያንዳንዳቸውን ሰላም ሰላም። ሰው እዚህ ጋር ባለ ሁለት ይሄ ቃል ነች። ሰ አንደኛ የሰ ቤት፣ ው ስድስተኛ የወ ቤት ሰው። ሰርግ ሰ አንደኛ የሰ ቤት ነች። ር ከረቤት ስድስተኛዋን፣ ግ ከገቤት ስድስተኛ በአንድ ላይ ሰርግ። ሁለተኛ የሰ ቤት ሱ ሱሪ ሱ ሁለተኛ የሰ ቤት፣ ሬ ሶስተኛ የረ ቤት በአንድ ላይ ስናያይዛቸው ሱሪ በጣም ብለን ማንበብ። ሱቅ ሁለተኛ የሰ ቤት፣ ከ ደግሞ ከቀ ቤተሰብ ስድስተኛዋ ነች በአንድ ላይ ሱቅ። ሱ በድጋሚ ሁለተኛ የሰ ቤት ነች። ፍ የፈ ስድስተኛ ቤት ፍ በአንድ ላይ ሱፍ። ሲ ሶስተኛ የሰ ቤት፣ ሲሳይ ሶስተኛ የሰ ቤት፣ አራተኛ የሰ ቤት፣ ይህ ስድስተኛ የየቤት ሲሳይ። ሲነጋ ሶስተኛ የሰ ቤት፣ ነ አንደኛ የነ ቤት፣ ጋ አራተኛ የገ ቤት ሲነጋ ሶስተኛ የሰ ቤት፣ አንደኛ የነ ቤት፣ አራተኛ የገ ቤት ሲነጋ። ሲሄድ ሲ ሶስተኛ የሰ ቤት፣ ሄ አምስተኛ የሃ ቤት፣ ድ ስድስተኛ የደ ቤት ሲሄድ። ውድ ቤተሰቦች የምናደርገው ምንድነው? እያንዳንዷን ቃል መጀመሪያ ፊደላቱን ለየብቻ እንላቸውና ፈጠን ብለን ማለት ስንል ትርጉም ያለው ነገር ይሰጡናል ማለት ነው። ሳ አራተኛ የሰ ቤት፣ ሳር አራተኛ የሰ ቤት፣ ስድስተኛ የረ ቤት በአንድ ላይ ሳር። ሳቅ አራተኛ የሰ ቤት እና ከዛ ቅ ስድስተኛ የቀ ቤት ሳቅ። ሳንባ ሳ አራተኛ የሰ ቤት፣ ን ስድስተኛ የነ ቤት፣ ባ አራተኛ የበቤት ሳንባ። ሴ አምስተኛ የሰ ቤት ነች። ሴት አምስተኛ የሰ ቤት፣ ት ደግሞ ስድስተኛ የተ ቤት በአንድ ላይ ሴት። ሴራ አምስተኛ የሰ ቤት፣ ራ ደግሞ አራተኛ የረ ቤት ሴራ። ሴኔጋል ሴ ያው አምስተኛ የሰ ቤት፣ ኔ አምስተኛ የነ ቤት፣ ጋ አራተኛ የገ ቤት፣ ል ስድስተኛ የለ ቤት ሴኔጋል ሀገሯ ማለት ነው። ስድስተኛ የሰ ቤት፣ ስፌት
ስድስተኛ የሰቤት ፌ፣ አምስተኛ የሰቤት ት፣ ስድስተኛ የተቤት ባንድ ላይ ስፌት። ስራ ስራ፣ ስድስተኛ የሰቤት ራ፣ አራተኛ የረቤት ስራ። ስር ስድስተኛ የሰቤት ር፣ ስድስተኛ የረቤት ባንድ ላይ ስር። አያችሁ ስራ ስር። ያንዳንዷ ፊደል ቦታ ስትቀየር ፊደሏን ስትቀየር ትርጉሙ ይቀየራል ማለት ነው። ስራ ያው እዚህም ጋር ስለች እዚህም ጋር የረቤት ነው፣ ነገር ግን አራተኛ የረቤት ስለሆነች ስራ ነው የሚል። እዚህ ጋር ያለችው ደግሞ የረቤት ትሆን ስድስተኛዋ ነች፣ ር ነው የምትባለው ስር። ሶ ሶ ሶ ስት ሶስት። ሶ ሰባተኛ የሰቤት መጨረሻዋ ማለት ነው። ስ በድጋሚ ስድስተኛ የሰቤት ት፣ ስድስተኛ የተቤት ሶስት ሶስት። ሶርያ ሶሪያ። ሶ ሰባተኛ የሰቤት ር፣ ስድስተኛ የረቤት ያ፣ አራተኛ የቤት ሶሪያ። ሶፍያ ሶፊያ። ሰባተኛ የሰቤት ፍ፣ ስድስተኛ የፈቤት ያ፣ አራተኛ የቤት አንድ ላይ ሶፊያ። ቤተሰቦች እስካሁን ደግሞ ድጋሚ እንቁጠራቸው። ሰ ሱ ሲ ሳ ሴ ስ ሶ። እኔም መንገድ ነው ሁሌም የምመክራችሁ ፊደላቱን ለመሸምደድ በቅደም ተከተላቸው ለማየት ይሄ በጣም አዋጭ ነው። ሰ ሱ ሲ ሳ ሴ ስ ሶ። እሺ እዚህም ጋር ተመሳሳይ ሰ ሱ ሲ ሳ ሴ ስ ሶ። ሰ ሱ ሲ ሳ ሴ ስ ሶ። ያሉ ቃላት እናያቸው። ሰ ሰላም፣ ሰው፣ ሰርግ፣ ሱ ሱ ሱሪ፣ ሱቅ፣ ሱፍ፣ ሲ ሲ ሲሳይ፣ ሲነጋ፣ ሲሄድ፣ ሳ ሳር፣ ሳቅ፣ ሳንባ፣ ሴ ሴት፣ ሴራ፣ ሴኔጋል፣ ስ ስፌት፣ ስራ፣ ስር፣ ሶ ሶስት፣ ሶሪያ፣ ሶፊያ። ውድ ቤተሰቦች ዛሬ የሰቤቶችን በደንብ ለማየት ይረዳ ዘንድ ሰን እስከ ቤቷ አመጥቼላችሁ ይኸው አየናቸው። እናንተ ቪዲዮ ከተመቻችሁ ደጋግማችሁ መራሳችሁ እዩት፣ ላይክም አድርጉት፣ ሼር እንዲሁም ደግሞ ቤተሰብ ያላችሁ ሰብስክራይብ በማድረግ ቤተሰብ ስትሆኑ ቀጣይነት ያለው ክፍልን እየሰራው አማርኛ ሙሉ ፊደላትን አስፈላጊም ከሆነ እንግሊዘኞችንም መስራቴን እቀጥላለሁ ማለት ነው። የእናንተም ድጋፍ ማበረታቻ ሰብስክሪፕሽን አይለኝ እላችኋለሁ። ቀጣዩዋ ፊደል ረና በረቤተሰብ የተመሰረቱ ቃላት ላይ እስከምንገናኝ ድረስ በያላችሁበት ሰላም ሁኑ።